aujourd'hui aussi c'est Allah Allah no 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 Hey! Dissolve! aujourd'hui aussi c'est Allah Allah no 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 Hey! Dissolve! በቃ ነገርኩሽ እንዴ ምንና ምን በቃ ተላጪ በቃ ፀጉርሽን ተላጪ ምንድነው አንቺ እንዴ ለምን ነው ጊዜ ምገባ ነው ይሁዳ እንደዚህ የምትለው እናቴ ትሙት የገጠር ልጅ እንዳንጣላ በስነስርዓት ምጣው እኮ ተላጪ በቃ አይ ምን ነው የምላጨው ፀጉርሽን ነው ታይቶ ነው ምንድነው ታይቷል አልገባኝም ታይቶ ማለት ሰውዬ በስነስርዓት ታስመርጠኛለህ አታስመርጠኝም ክርክሩ እኮ ሰዓት እየጨረሰ ነው ገብቶሃል ጨዋታውን ለምንድነው ታዲያ ነው እኔ እንደዚህ ጊዜ ገር እያለሁ እንደዛኔ ስላጭኝ ነኝ እና አንተ ቆይ በስነስርዓት ቅጣት ተቀጣህ አይደል እንዴ የተላጨው ከሁሉም መርጣህ አንተም በስነስርዓት አምርጠኝ አታድርቀኝ ተው አንተ ሰውዬ ካልሆነ ልውጣልህ ማርያምን እኔ በስነስርዓት ልቀጣልህ ግን ቅጣቱን አስተካክለህ ቅጣ ዝም ብለህ የአውሬነት ቅጣት አይደለም ከምሬን እኮ ነው በጣም እኮ ነው የምትከራከረው ነው አይደለም ቆይ ልቀጣሽ ትከራከራለህ ሲሆን እሷ ጻድቅ አንተ ርኩስ እንዴት ነው የሚደረገው እንደዚህ መቀጣት አትቀጣም እንዴ በወቅቱ አይ ስማ ሰውዬ የገጠር ልጅ ደጋፊ ኮንክ ልንገር አስከብሬ ነው የምነግርህ ስማ አስከብሬ ነው የምነግርህ እኔ የምላችሁ እኔ አልቀጣም አላልኩም ግን ቃሪያና በርበሬ ብሎ በርበሬው ቃሪያውን አጥፋው ስለው ወዴት ነው የሄደው ወዴት ነው የመጣው ደግሞ ኮንጌት እንደዚህ ነው ጫታ ተመረልሽ እኮ ያንን አምነሽ መቀጣት ነው ወይ አለመግጠም ነው መጀመሪያ አይደለም ምንድን ያልከው እኔ ላስማማችሁ የገጠር ልጅ አሁን እንዴት መሰለህ አንተ በደንብ አማርጣ አሁን እሷ እንደሌለኝ ነው የሚያውቁት እኔ ሰው እንደሌለኝ ነው የሚይዙት ለምንድን ነው ቆይ የገጠር ልጅ እንደዚህ የምትሆነው እናቴ ትሙት እንደዚህ አትደርግ ምንድነው ታዲያ እኔ ምን ላድርግሽ እንዴ ታዲያ መርጠሽ ተቀጭ እኮ ነው ያልኩት እኔ ምን አልኩ ነኝ እና በርበሬው እና ኮርገትን ባዳብርሽ ትላለህ እንዴ ትንሽ አይደብርም እንዴ እንዴ ሰው እኮ ያን ሌላም ብዙ ነገር እየደባለቀ እኮ ነው እንትን የሚለው እሺ የተሰጠሽውን ጊፍት በሙሉ ለሱ ስጭ በቃ ጊፍት ነኝ እና ለምንድን ነው የምሰጠው በቤቱ ስጭዋ ታዲያ ምን ላድርግሽ እንዴ ታዲያ እሺ ምን ላድርግሽ እንዴ ምንድን ነው የምናርግሽ ኧረ ተው አንተ ሰው ተው በቃ ትልቅ አንበሳ ስጭው ካላስ ምን ልላያችሁ አንበሳ ስጭው ትልቅ አንበሳ ስጭው በቃ መልክ ሰራህ በቃ ተናገርክ እና አደርጋታለሁ ኮልጌት በርበሬ ቃሪያ ነው ያልከኝ አይደለ ያ አዎ ጋይስ ስሙعني ቢለፊት ይያቂ ጋይስ ተጫወት እንደሆም ዛቅጻት ተጫወት አንቺ ስድስት ነው ነይ ከታች ድረስ አንድ ሁለት ሶስት አራት ሁለት ተነፊ ማለት ነው ተደብቀው ጨምሪ ሁለቱን ጨምሪ አንቺ ከታፊ ጨምሪ ሁለቱን አራት ነው እቺ ከፍ ተታያችሁ አይደል ሁለቱን ጥላ መሬት ላይ ትጨማለቃለች ጨምላቃ አንቺ ባክሽ ወደዛ ሰውዬ እኔ ጣልኩት የለኝም አንቺ አሁን ታችሁ ወደ ጎዳናችሁ ነው ደውሊ አው
ቢውል ናቂ ያንን አንቺ ከብት እሱን አስገቢ። አሁን በርበሬ ትክክለኛ በርበሬው ካሜራውን ይዘሽ ሄደሽ አምጪ። ቢው አንቺ ከብት አንቺ እንደሱ በእናቷ ምላለች ጋይስ ምላለች በእናቷ ወላታች ፎቶ ማንጃ ሁለት ማንጃ አምጪ። በትልቁ በሱ ሽሮ እኮ ነው። እስኪ ማይሲ እስኪ እናቴ ትሞት በይስ በርበሬ ነው። እስኪ እናቴ ትሞት በርበሬ ነው። እናቴ ትሞት በርበሬ ነው። ወይ ዋጅ ለማን ዋጅ ትላለች ዋጅ ጋይስ ትሪፕል ነው ጋይስ ትሪፕል ነው ፋሚሊ ትሪፕል ነው። በሶስት ነው የሚባዛው። ኤኒ ጊፍት በሶስት ነው የሚባዛው ጋይስ በሶስት ነው የሚባዛው ጋይስ በሶስት ነው የሚባዛው ጋይስ። እዚህ ጋር ተጋገዙ ጋይስ። እዚህ ጋር ዳንዬ የኔ አባት ብራዘር አስገቢ ሙሉ በደምብ ሙሉ ልታርጊ አንቺ ከብት ሙሉ እንጂ ጫማታ እንደ በእጅሽ ሙሉ ሴትዮ ሙሉ ልታርጊ አንተ ውሻ በእጅሽ ሙሉ ደብሊው አመሰግናለሁ። አስገቢ የፈጠረኝ አዎ አስገቢ ዳክሽው ምን አገበች ንጋት ጉዳይ ነው እንዴ ይመለከተኛል። ጨምሪ ሶስት ማለት ታጋጭ እንዳታርጊ ሶስት ማሳይ ነጥይ ነው በቃ ሶስት እንዳታርጊ አፍሽ አይወተኝ ሁለተኛ አፍሽ ሶስት እንዳታርጊ ናቴ ሰዓት ኧረ ፕሊዝ ኧረ ይረዳሁ ናቴ ሰዓት ኧረ ይረዳሁ አበባ ሙሉ ሶስት ድገም እንጂ ምን አልክ? ሁለት ማንጃ ቆያሽ አንድ ቆይ ልጅ ክርስቶስ እስኪ በል እስኪ ክርስቶስ ላይ ነው ያበላሽ ጋር አፈር ብላ ጠይቃቸው ቅራቁ ደው ቀረም ሀይ ኧረ ናቴ ሰዓት ፕሊዝ ትሪፕል በእናታችሁ ተጋገዙ። ትሪፕል ጋይስ ትሪፕል እዚህ ጋር 3000 ካለቀቁ ማለት ነው 9000 ነው የሚገቡ። ትሪፕል በእናታችሁ ተጋገዙ ያላችሁን ተጋገዙ። መተጋገዝ የሚባል ነገር አለ ጋይስ። መተጋገዝ የሚባል ነገር አለ። መተጋገዝ ይልመድባችሁ ጋይስ። ታይሚንግ ተጠቀማሉ ጋይስ። ታይሚንግ ተጠቀማሉ ትሪፕል ጋይስ። ኧረ ጋይስ ፕሊዝ አመሰግናለሁ። እግዚአብሔር በጣም አመሰግናለሁ ጋይስ። ናቴ ሰዓት ኧረ ፕሊዝ ሌላ ትኩ ማለት ነው ጋይስ ፕሊዝ ነው ማለት እግዚአብሔር በጣም ቃል ይለኛል። እግዚአብሔር እንዳኝ በጣም አመሰግናለሁ በቃ ጋይስ ፕሊዝ ኧረ ጋይስ ናቴ ሰዓት ፕሊዝ ሌትስ ጎ ቤተሰብ ፋሚሊ ፕሊዝ ኧረ ናቴ ሰዓት ኧረ ፋሚሊ ኧረ ፕሊዝ ኧረ ደብሊው አመሰግናለሁ ዳኒ አባቴ በጣም አመሰግናለሁ። ወይኔ ሓደ ሽሽ ሽሽ ለሚት ሰዓት ሁላችሁ ያው ከቅድም ጀምሮ የነበራችሁ እነ ነገሰ እነ የምር ይባያ እንዳለ ሁላችሁ በጣም ጀምራችሁ ወይ ኧረ ጋይስ ኧረ ፕሊዝ ኧረ ፋሚሊ ኧረ አትሄዱ እንለደግሙ አብዳለች ትቃጠላለች ፋሚሊ ኧረ ፋሚሊ ፕሊዝ ይሄ በጣም ሸራገው ማየት አለበት። ሁሉም ማየት አለበት። ሸራገው እያልኩ እኔ አላምንም እናቴ ትሙት እኔ ነይ ወደዚህ እየሰማሽ ሴትዮ ይሰማሻል? እሱን ፀጉርሽን ፊት ለፊት ያለው ታነሽልኛለሽ። ፊት ለፊት ትሄጂበታለሽ። እንደዚህ ይታይሻል እንዴት እንደራጨሁት ነይ አንቺ ፊት ለፊት አንቺ እኮ ነው አንቺ ሄድ አንቺ ከብት አንዳንድ ፀጉርሽን ታነሻለሽ። ሁለተኛ ቅጣት እየሰማሽ ነው? አናግሪኝ እንዳንቺ በቁምሽ ትሸኛለሽ። በቁምሽ ቆመሽ ትሸኛለሽ። እንዲህ ሲንጠባጠብ ማየት እፈልጋለሁ። ሁለተኛ ቅጣት በሃይላንድ ዝና ያንጠጥ አንተ ጥላሽብኝ ቦታ ላይ አንቺ ደግሞ ዝና ያንጠጥ ይባላል። ሶስተኛ አራተኛ ቅጣት ቅድምሻሽ ሰሚ ይልሽ ወደዛ ወደዛ ብለሽ እንደምትቆይ ብሎክ ነው ማድረግሽ። እየሰማሽ ነው? ይሄ ቃሌም ብያለሁ። አርጋኝ ጥራቁ አርጋኝ ምንድነው የምታቀጣጥረው? ብሎክ ነው ናድና ነው አርጋኝ ነው ያው ነው ወጣለው ብሎክ ሰራ ያው ነው ወጣለው ብሎክ ሰራ አፍሻለሁ እግዚአብሔር ነው አፍሻለሁ ብያለሁ። እናቴ ትሞት ሰራኝ ረሳው እኔ ሰው የተራጨሁት እኮ አብሬሽ እኔ ልቤን የተቃጠለው ደጋግመሽ ካራ ያበላሁት እና ታዲያ ያልቀጣም እየሞታች መሰለሽ ናች ከብት አንተ ከብት ቅራቁ እንኳን ያሰመችን ያልቀጣም አልኩ ለዚህ ተቀጣ በቃ ይቆጣ ቀጣ ደራርብሽ ቢቆጣ ተቻለው አንቺ ግን ተቀጭ መርጠሽ ምለሽ አለም በእናትሽ ምለሽ ራሷ ነች በእናቷ ማለት በእናቷ ማለት ድብና ጋር ፀጉርሽን ትላጫለሽ መስራት እናቴ ትሞት ትላጫለሽ ማለት ፀጉሯ ማለት ምናል በእናቷ ለምንድን ነው ይስቀጣ እናንተ ታያችሁ እንደዚህ ተቀጣው በመፋጭ አላስቀይማትም ብዬሽ ነው እንጂ እኮ ነቅያት መውጣት ይችላል። ምን ማጣጣም ገባችሁ አይደል? የማለችው እሷ አለች። እኔ ቀጣታለሁ በሰዓት ያለችውን ቅጣት ነው ስቀጣት ነበር። አንድ ቅጣት አፋብሪያ ነው ማለት ተቀጣጭ በቃ እንዴ አንቺ ምን ምንድን ነው ሪስክ ነበር አይደል? እይልሽ ቅጣት ቀይልሽ ስለሽ እንኳን እምቢ አልሽኝ። አንቺ እኮ ቅጣት ይሄን እዚህ ላይ ትላጭ ስትይኝ ነበር። ስለዚህ እንኳን ይልሽ ነው ቅጣትሽ። ፀጉሬ ክላጭ ነው ጋይስ ላጫው እንደ ወደ ፀጉሬ የተመቸሽ ላጭ ጋይስ
እንደ ሄደ ፀጉር ይፈላል። ዘመኑ ነው ልጅ ምክንያቱም የተቀጣው